በአላህ ተመኪ ወላሂ አላህ ከተደበቅሽበት ቦታ አውጥቶ ትልቅ ደረጃ ያደርስሻል። ብዙ ሸይጣኖች አሉ እንዲህ ብትሞክሪስ እንዲህ ብትጂስ እንዲህ ያሩ ህይወትሽን የሚያበላሹ ብዙ አሉ። ስለዚህ በአላህ Subhanahu Wa Ta'ala መመካት ወደ አላህ መጠጋት ተወኩል የነቢያቶች ባህሪ የሙእሚኖችን ባህሪ መሆን አለበት። አላህ ለዚህ ነው ሙእሚኖችን ሲናገር ባህሪያቸውን ሲገልጽ ኢነመል ሙእሚኑን እውነት ፍጹም አማኞች እኮ ማለት አለ አላህ الذين إذا ذكر الله እነዛ አላህ በተወሳ ቁጥር ወጅለት ቁሉብሁም ቀልቦቻቸው ይደነግጣል ይፈራል። وإذا تليت عليهم آياته የሱ አናቅጾቹ በእነሱ ላይ በተነበበባቸው ቁጥር زادتهم إيمانا ኢማናቸው ይጨምራል። وعلى ربهم يتوكلون በጌታቸው የሚመኩ ናቸው። በአላህ ምን የሚሉ ናቸው? የሚመኩ ናቸው። የተወኩል ጥግ እዛ የደረሰ ነው። ነብዩና አለይሂ ሰላቱ ወሰለም አንድ ሁለት ምሳሌ እንመልከት የተወኩል ጥጋቸው እንዴት እንደደረሰ። ረሱል አለይሂ ሰላቱ ወሰለም በአንድ ዘመቻ ላይ ከሰሃቦቻቸው ጋር ወጥተው ሰሃቦቹ እቺን ቦታ ለነብዩ እንልቀቅ ብለው እንዳይረብሻቸው ራቅ ብለው ተቀመጡ። ኋላ ትንሽ ገደም ብለው ሰይፋቸውን አንጠልጥለው በተኙበት ሰዓት አንድ አዕራቢይ መጣና ሰይፋቸውን ከዛው ከሰይፍ ማስቀመጫ ወጣና አንገታቸው ላይ አስቀመጠ። ማን يمنعك مني ማን ነው ከኔ የሚከላከልልህ አላቸው። አስቡት የተወኩል ጥግ ነብዩ ሰለላሁ ዐለይሂ ወሰለም ከሳቸው አንደበት የአላህ ስም ሲወጣ አስቡታ አላህ ነው ማን ሊከላከልልኝ ትፈልጋለህ? ከእጅ ወደቀ ሰይፍ። እሳቸውም በተራቸው አነሱና ማን ነው ከኔ የሚከላከልልህ አሉት። ቸርነትህ መልካምነትህ ካልሆነ አላህን አቂስ ነብዩ ሰለላሁ ዐለይሂ ወሰለም ቃል አስገቡትና በአላህ ብቸኝነት ተመላኪነት ትመሰክራለህ አሉት። ላ አላስገዱትም። ወላኪኒ ነገር ግን እኔ ለአንተ ቃል እገባለሁ ካንተ ጋር ላለመጋደል አንተ የሚጋደሉ ሰዎች ጋር አብሬ ላለመሆን ቃል እገባለሁ ብሎ ወደ ህዝቦቹ ሄደ። فأتى أصحابه ህዝቦቻቸው ዘንድ መጣ። فقال جئتكم من عند خير الناس ከሰው ሁሉ የተሻለ ሰው ኸይረኛ ሰው ዘንድ ነው የመጣሁላችሁ አለ። ለህዝቦች ሂዱ ተራውን እድል አግኝቶ ያልገደለኝ ልገለው አስቤ ያልተሳካልኝ እሱ ግን እድል አግኝቶ ያልገደለኝ ሰው ዘንድ ነው የመጣሁላችሁ ብሎ የነብዩን ዝና መናገር ጀመረ። የተወኩል ጥግ ጋሩ ሰውር